በዚህ ሰዓት ጎተም ሲቲ በወንጀል ተወራለች። ባትማን ማለትም ብሩስ ዋይን ደግሞ ወንጀለኞቹን እያዳነ መቅጣት ከጀመረ 2 ዓመት ሆኖታል። በዚህ መሃል ሪድለር የተባለ አእምሮ የተናጋ ገዳይ የከተማዋን ሙሰኛ ባለስልጣናት አንድ በአንድ መግደል ይጀምራል። ከእያንዳንዱ አስክሬን አጠገብ ደግሞ ባትማን የተጻፈ እንቆቅልሽ ይታየዋል። ባትማን ከፖሊስ መርማሪው ጄምስ ጎርደን ጋር በመሆን እንቆቅልሹን መፍታት ይጀምራል። ፍንጮቹ ወደ አንድ ሚስጥራዊ የምሽት ክለብ ይመራቸዋል። እዚያም ባትማን ካቱመንን ያገኛታል። እሷም የጠፋች ጓደኛውን እየፈለገች ስለሆነ ሁለቱም በአንድ ላይ ለመስራት ይስማማል። እዚያም ባትማን ካቱመንን ያገኛታል። እሷም የጠፋች ጓደኛውን እየፈለገች ስለሆነ ሁለቱም በአንድ ላይ ለመስራት ይስማማል። ባትማን ፍንጮቹን እየተከተለ የከተማዋ ትልቁ የወንጀል አንጋሽ ካይርማን ፍሊንኮን መሆኑንና የከተማዋ ከንቲባ፣ አቃቤ ሕግና ፖሊሶች ሙሉ በሙሉ በሱ እጅ ውስጥ እንዳሉ ይረዳል። ሪድለር ፍራንኮንን ይገድለዋል። ከዚያም ፖሊሶች ሪድለርን ይዙታል። ነገር ግን ይህ ሁሉ በሱ እቅድ ውስጥ ነበር። ባትማን አርካም እስር ቤት ሄዶ ሲያገኘው ሪድለር ከተማዋን ሙሉ በሙሉ ለማጥፋት ቦምብ በየቦታው እንደጠመደ ይነግረዋል። ሪድለር ቦምቦቹ ፈንድተው የጎተማ ሲቲ ባህር ዳር መከላከያን ግንብ ያፈርሳል። ከተማዋ በጎርፍ ትጥለቀለቃለች። ሪድለር በማህበራዊ ሚዲያ የሰበሰባቸው ታጣቂዎች በስፖርት ስታዲየም የተጠለሉትን ህዝቦችና አዲሷን ከንቲባ ለመግደል ባትማንና ካቱመን በከባድ ውጊያ ታጣቂዎችን ያሸንፋሉ። ባትማን ህዝቡን ከፍርስራሽና ከጎርፍ ህዝቡን በማዳን የከተማዋን የጥፋት ሳይሆን የተስፋ ምልክት ለመሆኑ ይወሰን። I feel like an astronaut and what you know about rolling down in the deep. When your brain goes numb, you can call that mental freeze. When these people talk too much, put that shit in slow motion. Yeah, I feel like an astronaut and what you know about rolling down in the deep. When your brain goes numb, you can call that mental freeze. When these people talk too much, put that shit in slow motion. Yeah, I feel like an astronaut and what you know about rolling down in the deep. When your brain goes numb, you can call that mental freeze. When these people talk too much, put that shit in slow motion. Yeah, I feel like an astronaut in the ocean. Ay, what you know about rolling down in the deep. When your brain goes numb, you can call that mental freeze. When these people talk too much, put that shit in slow motion. Yeah, I feel like an astronaut in the ocean.